ማቸው ያደርጉታል። ስለዚህ ይከብዳል የሚባለው ጊዜ ምንድነው? እንደ ተቅዋ ቀላል ነገር የለም። ለኛ ከበደን እንጂ እንደ ተቅዋ ቀላል ነገር የለም። በብዛት ሰዎችን ጀነት የሚያስገባውም ተቅዋ ነው። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻ ነው። ነብዩ በግልጽ ሐዲስ ተናግረዋል። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻና የሥነ ምግባር ማማር ነው ብለው ረመዳን ወር በቀኑ ክፍለ ጊዜ ላይ ብዙ ነገሮችን እየወደድክ እየፈለግክ እየናፈክ ለአላህ ስትል ትተሃል። ከረመዳን በኋላም የሱራጥን መከራ አልፈህ ጀነት እስክትገባ ድረስ ዱንያ ላይ የተከለከልካቸው ነገሮችን ተከልከል። በየሀገሩ በየመንደሩ ያሉ ሰዎች አላህን ቢፈሩ ኖሮ ከሰማይ ከምድር በረከትን እናዘንብላቸው ነበር ይላል። አላህን ቢፈሩ ኖሮ ሪዝቃቸውን በረካ እናደርግላቸው ነበር። የተዘራው ፍሬያማ ምርታማ ይሆን ነበር። ዝናብ ጊዜውን ጠብቆ ይዘንብ ነበር። የተወለዱ ልጆች የተባረኩ ይሆኑ ነበር። ባለትዳሮች ትዳራቸው ያማረ ይሆን ነበር። አሰሪና ሰራተኛ ማይበዳደሉ ማይጨካከኑ ይሆኑ ነበር። አላህን መፍራት ሲጠፋ ግን ነገሮች ተቃራኒ ይሆናል። ብዙ ጊዜ ሰዎች ማድረግ ማይፈልጉትን ነገር ይከብዳል ይላሉ። ማድረግ የሚፈልጉትን ነገር ምንም አያስቆማቸውም ያደርጉታል። ስለዚህ ይከብዳል የሚባለው ጊዜ ምንድነው? ማድረግ የማይፈልጉትን ነገር ወንጀልን መተው፣ ኸይር ስራ መስራት ካመኑበት ይቻላል። እንደሚቻል ረመዳን ላይ ታይቷል። ቀኑን ጾመን ብለን ማታ እየሰገድን አሽረል አዋኺር ሲመጣ ተሐጁድም እየጨመረን ተሐጁድ ስሰግድ አድሬያለሁ ብለን ሱቅም አንዘጋም። ጠዋት ወተን ሱቅ እየከፈተን ድርጅት ቢሮ እየገባን ከታመነበት ሁሉ ነገር ቀላል፣ ካልታመነበት ነው የሚከብደውና ብዙ ወንጀሎችን መተው ስለማንፈልግ ይከብዳል እንላለን። ብዙ ኸይር ስራ መስራት ስለማንፈልግ ይከብዳል እንላለን። መስራቱ አስፈላጊ ነው ብለን ስናመን ግን ወገባችንን አስረን እንሰራዋለን። ليس من يقطع طرقا بطلا إنما من يتقي الله. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. السلام عليكم ورحمة الله وبركاته. الله تبارك وتعالى ያዘዛቸውና የከለከላቸው ነገሮችን በሙሉ ራሱን የቻለ ሚስጥርና ዓላማ ግብ አላቸው። ለዚህ ነው በርካታ የቁርአን አንቀጾች መዝጊያቸው ላይ አዚዝ ሐኪም የሚሉ የአላህን ተባረከ ወተዓላ ስሞችና ባህሪዎችን እናገኛለን። አላህ በሚወስነው ውሳኔ ሁሉ ጥበበኛ ነው። ያለ አንዳች ምክንያት አንድ ነገር አያዝም። ያለ አንዳች ምክንያት አንድ ነገር አይከለክልም። ስለዚህ አማኝ አንድ ነገር አላህ ከልክሏል ሲባል ደስ ያለው ይተዋል። አንድ ነገር አላህ አዟል ሲባል ደስ ያለው ያደርጋል። እየከበደው ሳይሆን እየተሰላቸ ሳይሆን። በዚህ መልኩ ትልቅ ምስጢርና ጥበብ ካላቸው ዒባዳዎች ድንጋጌዎች አንዱ ጾም ነው። አላህ ተባረከ ወተዓላ ጾምን ያዘዘበት በርካታ መቅሲድ አለ፣ ዓላማና ግብ አለ። ሁሉም የዲን ህግጋት መቃሲድ አላቸው። እንዲያሳኩት የታሰበ ዓላማ አለ። ሶላት ስገዱ፣ ዘካ ስጡ፣ ሐጅ አድርጉ፣ ዑምራ አድርጉ፣ ሴት ልጅ ሒጃብ ታድርግ። እንዲህ አይነት ሽያጭ ግብይት እየተፈቀደ ነው፣ እንዲህ አይነቱ የተከለከለ ነው ሲባል ከእያንዳንዱ በስተጀርባ ዓላማ አለ፣ ግብ አለ። ከጾም ዓላማዎች አንዱ የአላህን ተባረከ ወተዓላ ፍራቻ መማር። ከጾም ዓላማዎች አንዱ ከጾም ግቦች አንዱ በጾም እንዲሳኩ ከሚፈለጉ ነገሮች አንዱ የአላህ ፍራቻ ነው። ለዚህ ነው የጾም አንቀጽ መዝጊያው ላይ የመጀመሪያው አንቀጽ መዝጊያው ላይ ለዓለኩም ተተቁን ያ ከጾም መቃሲዶች ዓላማና ግቦች አንዱ የአላህን ፍራቻ መማር መልመድ። ምን ማለት ነው? አንድ ሰው አላህን መፍራት ከፈለገ ካመነበት ልክ በጾም ቀናት ምግብና መጠጥን መተው እንደሚቻለው ሌሎችንም አላህ የከለከለን ነገሮችን መከልከል ይቻላል። አላህ ያዘዘን ነገሮችን መታዘዝና መተግበር ይቻላል ማለት ነው። ከጾም አላህ እኛን ሊያስተምረን የፈለገው አንዱ ትልቁ ዓላማ ተቅዋ ነው፣ የአላህ ፍራቻ። የአላህ ፍራቻ ማለት ደግሞ ምን ማለት ነው የተባለ እንደሆነ አላህ ያዘዘንን መታዘዝ የከለከለን መከልከል። እንደ ተቅዋ ቀላል ነገር የለም። ለኛ ከበደን እንጂ እንደ ተቅዋ ቀላል ነገር የለም።
በብዛት ሰዎችን ጀነት የሚያስገባውም ተቅዋ ነው። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻ ነቢዩ በግልጽ ሐዲስ ተናግረዋል። በብዛት ሰዎችን ጀነት የሚያስገባው የአላህ ፍራቻና የሥነ ምግባር ማማር ነው ብለው። ታዲያ አላህን መፍራት ማለት ረመዳን ላይ ምግብን መጠጥን መተው፣ ሰው የሚያፈርሱ ነገሮችን መተው፣ ልብንም አላህ ከሚጠላው ነገር መጠበቅ፣ ሙሉ አካላትን ዓይንን፣ እጅን፣ እግርን፣ ምላስን አላህ ከሚጠላው ነገር እንዲታቀብ ማድረግ ማለት ነው። ተቅዋ ማለት ይሄ ነው። አላህ ተባረከ ወተዓላ እኛን ምግብ ከልክሎ መጠጥ ከልክሎ አስርቦ የሚፈልገው ነገር የለም፣ የሚያገኘው ጥቅም የለም። ሲጀመር ማንኛውም እኛ የታዘዝናቸው ነገሮች ጥቅማቸው ለኛ፣ እምቢ ካለን ጉዳቱ ለኛ። የሰው ልጆች በሙሉ ታዛዦች ቢሆኑ አላህ አይጠቀምም። የሰው ልጆች በሙሉ አመፀኞች እምቢ ባዮች ቢሆኑ አላህ አይጎዳም። ኢነማ በግዩኩም ዐላ አንፉሲኩም፣ የሰው ልጆች ሆይ እምቢ ብትሉ ወሰን ብታልፉ እምቢ የማለታችሁ ወሰን የማለፋችሁ ጉዳት እናንተው ላይ ነው። መልካም ብትሰሩም ደግሞ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ ጥሩ ስራ ብትሰሩ ጥሩ ሰው ብትሆኑ ጥቅሙ ለራሳችሁ። መጥፎ ስራ ብትሰሩ ብታምፁ ብትደርቁ ጉዳቱ ለራሳቸው። ወላሁ ሁወል ገኒዩል ሐሚድ፣ ጌታ አላህ ገኒይ ነው፣ ከሁሉ የተብቃቃ ነው። የሰው ልጆች ሁሉ እንደ ነቢዩ ሙሐመድ እንደ መላኢኮች ታዛዥ ቢሆኑ የአላህ ስልጣኑ አይጨምርም፣ የሚጠቀመው ነገር የለም። የሰው ልጆች በሙሉ እንደ ፊርዓውን፣ እንደ አቡ ጃህል፣ እንደ ኢብሊስ እምቢ ባዮች ደረቆች ቢሆኑ አላህ ምንም አይጎዳም። የሰው ልጆች ግን ታዛዥ ሲሆኑ፣ አላህን ሲፈሩ፣ ሸሪዓን ሲያከብሩ ዱንያ አኼራቸው ያምራል፣ ይስተካከላል፣ ሕይወታቸው የተረጋጋ ይሆናል። አኼራ ላይ ከጀሃነም ሳደነው ጀነት ይገባል። አሻሂድ ከጾም ዓላማ አንዱ የአላህን ፍራቻ ማረጋገጥ፣ ማስገኘት፣ ማስተማር ነው የተፈለገበት። ጾም ማለት የታዘዙትን መስራት የተከለከሉትን መተው ነው ብለን ጾመኛ ምግብን ተከልክሏል፣ መጠጥን ተከልክሏል፣ ይተዋል። ርቦት የበላው እንኳ ፈጅር አዳን ከሰማ ያቆማል። ቀኑን ሙሉ ምግብ እያማረው እየሸተተው ውሃ እየናፈቀው አላህን ፈርቶ ይተዋል። አላህ ያየኛል፣ አላህ ይሰማኛል የሚል እምነት ውስጣችን ላይ እንዲኖር ያደርገናል። ረመዳን በቀን 3 ጊዜ የሚበላ 4 5 ጊዜ የሚበላ ሰው أنا عبد الرحمن. أنا هبة واليوم حنجرب مع ندر. المنتج الأول لبنة يونانية صراحة مرة عجبني. ጾም ስለሆነ ረመዳን ስለሆነ ብሎ ቁርሱን ምሳውን የሚያልፍ ሰው መሀል ላይ በተለይ ባለንበት ጊዜ በየጥቂት ሜትሮች ርቀት ካፍቴሪያው፣ ጁስ ቤቱ፣ ምግብ ቤቱ፣ በየትልልቅ መስሪያ ቤቶች በር ላይ የተቀመጡ መጠጫ ቡናዎች መሰል ነገሮች የሰውን አይን እየሳቡ ቀኑን ሙሉ ሰዎች እያማዠጉ እየጠጡ ነው የሚውሉት ማለት ይቻላል ባለንበት ዘመን። ጾም መጣ ሲባል ግን ይሄ ሁሉ ቀጥ ተደርጎ ይቆማል፣ ይተዋል። ለምን? አላህ ስላዘዘ ተብሎ፣ አላህ ስለከለከለ ተብሎ። ሰዎች ምሳ ይናፍቃቸዋል፣ ቁርስ ይናፍቃቸዋል፣ መክሰስ ይናፍቃቸዋል። ቀኑን ሙሉ ያስለመዱት የሚበሉት የሚጠጡት ነገር ይናፍቃቸዋል። ከመሆኑም ጋር ከሸዋል በኋላ እያሉ ያልፋሉ። ይሄ ምን ማለት ነው? አላህ ያየኛል የሚል ነገር ውስጥ ላይ ስለተፈጠረ ነው። በጾም ምክንያት ይህን ስለተማረ ነው። ለአንድ ወር ብቻ ሳይሆን ዓመቱን ሙሉ እድሜ ልካችንን አላህ ያየኛል፣ ይሰማኛል፣ የከለከለኝን ማድረግ የለብኝም፣ ካዘዘኝ ነገር ደግሞ ወደ ኋላ ማለት የለብኝም የሚል ቁም ነገር እንድንወስድ እንድንማር ነው ጾም የተደነገገው። ከሌሎች ዒባዳዎች የሚለየውም አንድም በዚህ ነው። ሶላት በቀን 5 ጊዜ ነው። መሀል ላይም ሱና ሶላቶች አሉ። ጾም ግን ጎህ ከገደለበት ሰዓት ጀምሮ ፀሐይ እስክትጠልቅ ድረስ ነው። ለ12 ሰዓት፣ ለ13 ሰዓት፣ ለ16 ሰዓት እንደ ሀገሩ እንደ ጊዜው ይለያያል። የተቀረውን ጊዜ አላህን በመፍራት ጾም ማለት ነው። ከ12ቱ የዓመቱ ወሮች ውስጥ አንድ ወር ጾም ብሎናል። እሱንም የቀኑን የ24ቱን ሰዓት ግማሽ ነው ጾም ያለን አላህ ተባረከ ወተዓላ። ምን ማለት ነው? አሳይቼሃለሁ መንገዱን። መዳን የምትፈልግ ከሆነ ቀሪ ወሮችን ቀሪ ሰዓቶችን በዚህ መልኩ አላህን ፍራ ማለት ነው። ፈጅር ዳን ሲል ፀሐይ እስክትጠልቅ ድረስ ባለው
ምግብ ይከለከላል፣ መጠጥ ይከለከላል፣ ግንኙነት ይከለከላል። ከዛ በኋላ ሰው ሁሉ